እዚህ ያላችሁ ሙስሊሞች ሲጠይቃችሁ ሙስሊም ነን በሉት። እሺ ማንም ያላችሁ ሙስሊሞች ሙስሊም ነን በሉት። አቂዳ ብሎ ለመከፋፈል ነው። ፕሊስ ያለው ፖለቲካ ነው። እስልምና ውሸት ነው። ከስር ያላችሁ እህት ሙስሊሞች የሚገቡትን ያቸው ወገኖቻችሁን አይመልሱም ስላላ ፖለቲካ ነው፣ ውሸት ነው፣ ሐሰት ነው፣ አጋንንታዊ እምነት ነው። ምን እስልምና ሀባሾች ለምሳሌ አላህ አዳም ሸኛቸው መመለስ አይችሉም። ስለ አላህ ሲጠየቁ እየየ ይላሉ። ምክንያቱም ልዩነታቸውን እንኳን አያውቁትም። በደንብ አስተውሉና አዳምጡ። አሁን ልዩነታቸውን እንገራችሁ። ሀባሾች አላህ የእጅ ፈጣሪ ነው ብለው ያምናሉ። ዋብያዎች ደግሞ የእኛ አምላክ ሁለት እጅ አለው ቀኝ እጅ ብለው ያምናሉ። ሁለት ቀኝ እጅ አለው ብለው ያምናሉ። ሀባሾቹ ደግሞ የለውም ብለው ያምናሉ። ዋብያዎች 5 ጣት አለው ብለው ያምናሉ። ሀባሾቹ ደግሞ የለውም ብለው ያምናሉ። የጣት ፈጣሪ እንጂ ጣት ያለው አይደለም ብለው ያምናሉ። ዋብያዎች ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል ብለው ያምናሉ። ሀባሾች ደግሞ ይሄ ጦጣ ነው የሚወጣ የሚወርድ እንደ ጦጣ የሚንጠለጠል ብለው ዋብያዎችን ቻሌንጅ ያደርጓቸዋል። ሀባሾች ይህንን አያጸድቁም አካላትን። ዋብዮች ደግሞ በቅያማ ቀን እንኳን አላህ የምናውቀው ባቱን ገልጦ ነው ብለው ያምናሉ። ዋብዮች። ሀባሾች ይህንን ሲሰሙ እንዴ ልብስም አልብሳችሁታል፣ ያውም ባት ብቻ መኖር ሳይሆን ተሸፍኖ ነበር፣ እሱን ገልጦ ያሳየናል ትላላችሁ ብለው ሞክ ያደርጉባቸዋል። ዋብዮች ገሃነም የምትሞላው በአላህ እግር ነው ብለው ያምናሉ። ሀባሾች ይህን ያምኑ፣ ዋብዮች እንደዛ ያምናሉ። ምንድነው አንድ ያደረገ? ሀባሾች አላህ ያለ ቦታ ነው ብለው ያምናሉ። ዋብዮች ደግሞ ከአርሽ በላይ ነው ብለው ያምናሉ። ምን አገናኛችሁ? ስላላ ኡስታዞቻቸው አንድ ቀን ልዩነታቸውን አይነግሯቸውም። ምክንያቱም እስልምና ፖለቲካ ነው፣ ሐሰት ነው፣ ቁማር ነው። ሰፊ ልዩነት አላቸው። ቪዲዮ አዘጋጅልኝ ክርስቲያን። ሰፊ ልዩነት ባላቸው መሰረት ላይ ነቢያቸው ደግሞ ምን ብሏል? በአንድ ቁርአን አያ እንኳን ከተለያያችሁ ትከፍራላችሁ ብሏል። ሉክ በአንድ የቁርአን አያ ላይ እንኳን ከተለያያችሁ ምን ትላላችሁ? ትከፍራላችሁ ብሏል። ይሄንን እያወቁ ይሄ እየተነገራቸው ነቢያቸው እየነገራቸው የሚከተሉት ሃይማኖት ሐሰት መሆኑ እየገባቸው አንድነን ይላሉ። ምን ፖለቲካ ስለሆነ እስልምና ያንተ አላህ ለእኔ ጣዖት ነው እየተባባሉ እኛ ጋር ሲመጡ አንድነን ይላሉ። አደባባይ ላይ ምን እንደሚሉ ቪዲዮ አዘጋጅልኝ ክርስቲያን። ሀባሾቹ ምን ይላሉ? ይሄ ዋብያው ሴክት በጣም ውሸታም፣ አጭበርባሪ፣ ገዳይ ከአይኤስ ጋር ህብረት የሚያደርግ እዚህ ያሉት ኡስታዞቻቸው እንኳን ከግብረ ሰዶሚያን ጋር ተባብረው ድራማ የሚሰሩ ናቸው። ምክንያቱም ፖለቲካ ነው እስልምና። አንድ ቀን ካልዋሸ ውሎ ማድር ነው እስልምና። ስለ አምላካቸው ሲጠየቁ ምን አገባ አንተ አይመለከትም ምላሻቸው ነው እስልምና። ኡስታዞቻቸው መጽሐፍ ቅዱስ ላይ መቅጠፍ መዋሸት ነው ስራቸው። አንድ የመጽሐፍ ቅዱስ ትርጓሜን እንኳን የኦርቶዶክስን አንጥተው አይደለም ያስተምሩት። ይህን አሁን እዩት። ሀባሾቹ ምንድን ነው የሚሉት? አንድ ነን ይላሉ። ጋይድ ክርስቲያን ምንድነው? በተለይ ውሃብያው ጽንፈኛ የሆነው ሴክት በጣም ውሸታም አጭበርባሪዎች ናቸው እና አንድ ቀን ያለ ውሸት ማደር ስለማይችሉ ይሄንን ምን ያህል መሬት ላይ ያላቸውን ነገር እዚህ ሶሻል ሚዲያ ላይ የሚቀጥፉትና የሚያጭበረበሩትን አትመልከቱ። መሬት ላይ ያሉት ግን ብዙሃኑ ክፍል ማለት ነው እንዴት አንዱ ለአንዱ እንደሚጠለጠሉ አዳምጧቸው። ያ እንግዲህ እነዚህ የትኞቹ ናቸው? ወሃብያ የሚባሉት አካላት አላህ እጅ እግር አለው፣ ከአርሽ በላይ ነው፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል። ከዛ በኋላ ደግሞ ገሃነምን ለመሙላት ባቱን ወይም ደግሞ እግሩን ጀሃነም ውስጥ ይከታል። የቂያማ ቀን ባቱን ይገልጣል ብለው የሚያምኑ አካላት ናቸው ወሃብያ የሚባሉት ማለት ነው። እነዚህ ደግሞ አሸባሪ ነው እያሉት ያሉት አካላት እነዚህን ሁላ አያጸድቁም። እነዚህን ሁላ የሚያጸድቅ ካፊር ነው ብለው ነው የሚያምኑት። ስለዚህ እነሱ ገዳዮች ናቸው ብለው ይፈርጇቸዋል ማለት ነው። ገዳዮቹ ግን ምን ይላሉ? አንድ ነን ይላሉ። እዚህ ገብተው ገዳዮቹ ምን ይላሉ? አንድ ነን። ለምን? ፖለቲካና ድራማ ስለሆነ እስልምና። የዋብያ ታክቲኩ ሰዎችን ማጭበርበር እንጂ ነፍስ ማዳን ስላልሆነ የፖለቲካቸው ጥግ ምንድነው? ሃይማኖታቸው ዲፌንድ